የልብ መንገድ አንደኛ ክፍል መጀመሪያ ጥሪ። ከጥብቅ ተመልሶ የሚመጣ የሕይወት ጥሪ። ሰውየው እውነተኛ እምነትን፣ እውነተኛ ደስታን፣ የልብ ሰላም ይፈልጋል። እርሱ አንድ ቀን ልቡ የሚያንከባልለው ድምፅ ያዳምጣል። እኔ ላንተ ደርሳለሁ፣ መንገዴ በእኔ ውስጥ ነው የሚል ድምፅ። ሁለተኛ ክፍል ትንሽ መንገድ። የልብ ጉዞ ይጀምራል። የውስጥ ተግሳጽ፣ ፈተና፣ ውይይት፣ ውሃና ተራራ ይታያሉ። እንደ አብርሃም፣ እንደ ነቢዩ ኤልያስ፣ እንደ ዳዊት ፍርሃትና ተስፋ በተለዋዋጭ ትውልድ ይቀየራሉ። ሦስተኛ ክፍል ተከላከልና ውድቀት። መንገዱ አብዛኛው ጊዜ በውይይት ሙሉ ነው። በራሱ ኃይል የሚታመን ሲሆን በአንዳንድ ጊዜ ይወድቃል። ግን ሁል ጊዜ ስለ ሞገስ፣ ምሕረትና የተሰጠው እምነት ይቀር። አራተኛ ክፍል መቃወምና ምስጢር ማግኘት። አንድ ቀን የታሰረው አደጋ ሁሉ ለምን እንደነበር ያስተውላል። እውነተኛውን ብርሃን ይበራል። በመንፈሳዊ ዓይኖቹን ማሰማር ይጀምራል። በልብህ ልትመለከት የምችል ነኝ የሚል ቃል። አምስተኛ ክፍል ሰላምና መተማመን። አሁን ደግሞ ከሥራ እንዲሁም ከችግር በላይ የሚገኝ ሰላም ይገኛል። የልብ መንገድ የመንፈሳዊ ሥራ፣ የሕይወት ውበት ተከብሮበታል። የመጨረሻ ክፍል 6 መግቢያ። የውስጡ ጉዞ ወደ እውነተኛ መደምደሚያ ይደርሳል። የተረጋገጠ የሕይወት ዓላማት ሁሉ የተፈጸመ ይሆናል። እኔ ወደ ልብህ እገባለሁ።